በጌታችን በመድኃኒታችን የስቅለት አድኖ ላይ ያሉ ነገሮች። አንደኛ፣ መድኃኔዓለም ኢየሱስ ክርስቶስ በመስቀሉ ላይ ጌታችን ቀድሞ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱ የሚፈጸም ዘንድ በቃላት የማይገለጽ መከራን ተቀበለ። አጥንቱ እስኪታይ ድረስ ተገርፎ መስቀሉን ተሸክሞ እስከ ቀራንዮ የወደቀ የተነሳ ተጉዞ ሲደርስም በመስቀሉ ላይ እጆቹ እና እግሮቹ ተቸንክረው በመስቀሉ ላይ ዕርቃኑን ሰቀሉት፣ እሾህ አክሊልም አቀዳጁት። አዳም በዛፍ ምክንያት እንደወደቀ ክርስቶስ ዛፍ በተባለ የእንጨት መስቀል ላይ ተሰቀለ። በሥጋ ሞተ፣ በመለኮቱ ሕያው ሆነ። ይህ ሁሉ ስለኛ ነውና በእርሱም ቁስል እኛ ተፈወስን። ሁለተኛ፣ መስቀሉ ስር የነበሩት ቅዱሳን የልጇን የማይነገር መከራ እያየች ከማንም በላይ ጥልቅ ሐዘን የተቀበለች እመቤታችን ድንግል ማርያም። ሁሉም ሐዋርያት ፈርተው በሸሹ ጊዜ እስከ መስቀሉ የተከተለው ድንግል ማርያምን እዛው መስቀሉ ስር እነኋት እናትህ፣ እነሆ ልጅሽ ካለው ጌታ በአደራ የተቀበለ እሱም ለእርሷ ልጅ ሆኖ የተሰጠ ቅዱስ ዮሐንስ ወንጌላዊ። በእንባ የተከተሉት ቅዱሳን አንስት እነርሱም ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሰሎሜም ነበሩ። ሦስተኛ፣ ፀሐይ፣ ጨረቃና ከዋክብት። ጌታችን የተሰቀለበት ሰዓት ከ6 ሰዓት ጀምሮ እስከ 9 ምድር ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ወደቁ፣ ብርሃናቸውን ከለከሉ የፈጣሪያቸውን ዕርቃኑን ይሸፍኑ ዘንድ። አራተኛ፣ የራስ ቅል። ይህ ክርስቶስ የተሰቀለበት ቦታ የመቃብር ስፍራ መሆኑን ያመለክታል። አንድም የመስቀሉ ነገር ሁልጊዜ አእምሮአችን ውስጥ እንድናስበው ነው። ቦታው የአዳም አጽም የተቀበረበት ቦታ ነበር። አብርሃም ይስሐቅን ሊሰዋው የነበረበትና በምትኩ የሚሰዋውን በግ ያገኘበት ቦታ ነበር። አምስተኛ፣ ከጎኑ የፈሰሰው ውሃና ደም። ከጭፍሮቹ አንዱ ለንጊኖስ የጌታችንን ጎን ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሷል። ይህችም ቤተክርስቲያን ናት። ውሃው ጥምቀት ሲሆን ደሙ ደግሞ የምንቀበለው ሥጋውና ደሙ ነው። ስድስተኛ፣ በመስቀሉ ላይ ያለው ጽሑፍ ኢናና። ሮማውያን በስቅላት የሚቀጡትን ሰው ለሞት ያበቃው ክስ ምን እንደሆነ በሰሌዳ ጽፈው በመስቀሉ ላይ ከፍ አድርገው ሰቅለው በዚያ ስፍራ የሚያልፉ ሰዎች እያነበቡ ስለተሰቀለው ሰው ማንነት ወንጀል ይረዱ ነበር። ጲላጦስ ጽሑፉን በሚነገሩት በሶስት ቋንቋዎች በዕብራይስጥ፣ በግሪክና በሮማይስጥ ኢየሱስ ናዝራዊ የአይሁድ ንጉሥ ብሎ ጽፎ አሰቀለው። ኢየሱስ ማለት መድኃኒት፣ ናዝራዊ ከናዝሬት መምጣቱን የሚያሳይ ሲሆን በዕብራይስጥ የተለየ አክሊል የተቀዳጀ የተቀደሰ ማለት ነው። አይሁድ ማለት ደግሞ ይሁዳ ምስጉን የታመነ ማለት እንደሆነ የታመኑ ምስጉኖች ማለት ነው። በዚህ መሰረት ኢናና የምስጉኖችና የታማኞች ንጉሥ የሆነው መድኃኒት የተለየ የተቀደሰና አክሊልን የተቀዳጀ ነው ማለት ነው።